አንዳንዴ ምክር አትቀበሉ። ይህንን የምነግራችሁንም ቢሆን ያላችሁን ነገር አመስግኑ ብለው መልሰው ደግሞ ትልቅ ተመኝ ትልቅ እንድታገኝ ይሏችኋል። ጊዜ የላችሁም ፍጠኑ ይሏችሁና ድጋሚ ለመጀመር አልረፈደም ብለው ያጽናኗችኋል። ተስፋ እንዳትቆርጡ በነገሯችሁ አፋቸው ለእናንተ ያላለው ከሆነ ተዉት ይላሉ። የእናንተ ለሆነው ታገሉ ሲሏችሁ ቆይተው የምትወዷቸው ከሆነ መተውም አንድ መፍትሄ እንደሆነ ያስረዷችኋል። አንዳንድ ምክር ለመካሪው እንጂ ለተመካሪው አይሆንም። እናንተ ባለፋችሁበት የመከራ መንገድ ማንም ለማለፍ ድፍረቱም ጥንካሬውም የለውም። ሲመክሯችሁ ለራሳቸው የሰራላቸውን እየሰራ ያለውን ብቻ ነው። በምክር የሰዎችን ሕይወት እንለውጣለን ወይም ለመለወጥ እንሞክራለን። ምክንያቱም የራሳችንን ሕይወት መለወጥ ስለሚያቅተን። ትልቁ ነገር ምን መሰላችሁ? መሞከር ነው። ምንም ይግጠምህ ምን፣ የትም ሁን የትም፣ ራስህ ታግለህ ለመለወጥ መሞከር ነው። አለቀ።